እንግሊዝኛ በፊደል እየተጻፈ ግን ፊደሎቹ በማይወክሏቸው ድምጾች ሊነበብ የሚችል ግራ የሚያጋባ ቋንቋ ነው። ስለዚህ አስቀድመን ፕሮናንሲዬሽኑን ካልተማርን ይሄ ግራ መጋባት ሁልጊዜ ከኛ ጋር ይኖራል ማለት ነው። ለምሳሌ ይህን ቃል ብናይ በፊደሉ የሚነበብ ቢሆን ኖሮ ላውግህ ብለን ማንበብ ነበረብን፣ ግን ላፍ ብለን እንድናነበው ነው የምንገደደው። ለምሳሌ ይሄኛውንም ቃል ብናይ ክኖውሌጅ ብለን ማንበብ ሲገባን ግን ኖሌጅ ብለን እንድናነብ እንገደዳለን። ይሄኛውንም ቃል ብናይ ፒዛ ብለን ማንበብ ሲገባን ፒትሳ ብለን እንድናነብ እንገደዳለን። ስለዚህ ለምሳሌ ላፍ በሚለው ቃል ውስጥ ኤፍ ፊደላት ውስጥ የለችም፣ ግን ፍ ብለን እናነባለን። ኖሌጅ በሚለው ቃል ውስጥም ኬ ተጽፋለች፣ ግን ሳናነባት እናልፋለን። ፒትሳ በሚለው ቃል ውስጥም ዜድ ሁለት ፊደል ሆና ተጽፋለች፣ ግን በትና ሰ ድምፅ ፒትሳ ብለን እንድናነብ እንገደዳለን። ዜድ አይነበብም ማለት ነው ፒዛ በሚለው ቃል ውስጥ ፒትሳ ተብሎ ስለሚነበብ። እንዲህ አይነት ግራ የሚያጋቡና ውስብስብ የአነባበብ ሕጎችን የሚከተል ቋንቋ ስለሆነ ነው አስቀድመን ፕሮናንሲዬሽን እንድንማር የሚመከረው። ስለዚህ ከእንደዚህ አይነት ችግር ነፃ መሆን ከፈለጋችሁ የኔን ስልጠና እንድትወስዱ መክራችኋለሁ። ለተጨማሪ መረጃ ባዮ ላይ ባለው ስልክ ቁጥር ደውሉ።